ረመዳን መቶ ረመዳን ሂድ ረመዳን መቶ ረመዳን ሂድ ረመዳን መቶ ረመዳን ሂድ። ከሰው የተበደርኩትን በድሬ ሳልከፍል ሶስት ረመዳን መቶ ሂድ አራተኛው ሊደርሰኝ ነው። መክፈል አልቻልኩም። እድሜ ተቆልሏል። ረመዳንን ጾማለሁ። ሰዎችም አምጣ እያሉ ያስጨንቁኛል። እኔ ግን ብር ወፍ የለም ባዶ ነው ኪሴ። እና ከዚህ በኋላ ምን ለማድረግ አሰብኩ መሰላችሁ? በቃ ምንም ማድረግ ስላልቻልኩኝ ያለኝን ብሬን በወለድ አካውንት ከፍቼ የወለደውን ብር ቀጥታ ብድር ወደወሰድኩባቸው ሰዎች እንዲገባ ማድረግ። ምክንያቱም እየሰራሁ የማገኘው ብር የነሱን እዳ የሚከፍል አይደለምና። አሁን ከዚህ በኋላ ያለኝ አማራጭ እስካሁን አላደረኩም፣ ግን ከዚህ በኋላ እንደዚህ ማድረግ ሊጀምር ነውና ይሄ ስነር እንዴት ይታያል በእስልምና? ምክንያቱም እየሰራሁ ያለሁትን ብር ያለብኝ ብር በጣም ብዙ ነውና ለማንም ሊደርስ አይችልም። መክፈል ስላቃተኝ ይሄኛውን ደግሞ እዛ በስራ አጋጣሚ የሆነ ኬዝ የሚገባ ብር ያው ሲቀመጥ መውለዱ አይቀርምና ያው የወለደው ቀጥታ ትራንስፈር ተደርጎ ወደ እነሱ እንዲገባ እና ከዛ ላይ ደግሞ እዳዬ እንዲቀነስልኝ ምንም አማራጭ የለኝም እና